ሰላም ቅዱሳን እንዴት ናችሁ? እንዴት ከረማችሁ? ወንድማችሁ ሸዋን ግዛው ነኝ። ዛሬ ደግሞ እስቲ በዚህ በተመሳሳይ ፕሮግራም ቤታችንን እንስራ በሚል አሁንም በሌላ አንድ ቪዲዮ መጥቻለሁ። እንግዲህ ከእግዚአብሔር ቃል እንማማራለን። ጌታ ይረዳናል። ከእግዚአብሔር ቃል አንድ ስፍራ አነባለሁ። በመዝሙረ ዳዊት ምዕራፍ 127 ከቁጥር 1 እስከ 5 እንደዚህ የሚል ቃል አለ። እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይደክማል። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል። የዕለት ጉርስ ለማግኘት በመጣር ማልዳችሁ መነሳታችሁ አምሽታችሁ መተኛታችሁ ከንቱ ነው። እርሱ ለሚወዳቸው እንቅልፍን ያድላልና። እነሆ ልጆች የእግዚአብሔር ስጦታዎች ናቸው፣ የማኅፀንን ፍሬ ከቸርነቱ የሚገኝ ነው። በመጠጣትና የተገኙት በወጣትነት የተገኙ ወንዶች ልጆች በጦረኛ እጅ እንዳሉ ፍላጻዎች ናቸው። ኮረጆቹ በእነዚህ የተሞሉ የተባረከ ሰው ነው ይላል። አንድ ዱር አዳኝን በአይነ ህሊናችን እንሳልና ለአደን ሲወጣ ይሄ ቀስቱን የሚወረውርበትን ደጋን ነው የሚባለው እና በኮረጆዎቹ ደግሞ ፍላጻዎቹን በደንብ በሚገባው መልኩ አዘጋጅቶ ይዞ ሄዶ ነው አደን የሚወጣው እና እንደዛ ነው ይላል። ከቁጥር 1 ጀምሮ እንግዲህ እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይደክማል፣ እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል ይላል። ስለዚህ ምን ያስፈልጋል ማለት ነው? ሁል ጊዜ የእግዚአብሔር እርዳታ የእግዚአብሔር ክንድ ያስፈልጋል። ቤትን የሚሰራ እግዚአብሔር ነው። ቤትን የሚሰራ እግዚአብሔር ነው። ስለዚህ እኛ ደግሞ ከእግዚአብሔር ጋር አብረን ቤታችንን ለመስራት ብንነሳ ሰዎች ነን ማለት ነው። ልጆችን የሚያሳድግ በሚገባው መልኩ ልክ የጦረኛ ፍላጻዎችን ቀርጾ እንደሚሄድ ልጆችን ሁሉ የሚቀርጽ እግዚአብሔር ነው። ግን በማን የሚጠቀመው ሲባል በወላጆች። ስለዚህ ቤትን እግዚአብሔር ይሰራል ስንል ሰራተኛው በእጁ ላይ እጁን ወስዶ የእግዚአብሔር እጅ ላይ ማስቀመጥ አለበት። ጠባቂ ደግሞ ሁል ጊዜ አይኖቹን ከእግዚአብሔር አይኖች ጋር በእግዚአብሔር መልከታ ውስጥ ነው መጠበቅ ያለበት። የእግዚአብሔር እጆች የሌሉበት እጅ ቤትን ሊሰራ አይችልም። የእግዚአብሔር መልከታ በውስጣችን ከሌለ እኛ በስጋችን የምናየው ነገር ብቻ ጠባቂ ሊያሰኘን አይችልም። ያንን ነው የሚለው መዝሙረኛው። ስለዚህ ሁል ጊዜ ቤትን ለመስራት መርህ አለን ማለት ነው። የእግዚአብሔር ቃል ነው ቤትን የሚሰራው ብለናል። እንዴት ነው እግዚአብሔር የሚሰራው? እንደ ቃሉ። ስለዚህ ቃሉ ምንድን ነው የሚለው? ቤትን ለመስራት ከቃሉ ምን እንማራለን የሚለው ነው ዛሬ ለመናገር የምሞክረው። ስለዚህ ቤትን ለመስራት በአንድ ቤት ውስጥ የሚኖሩ ነዋሪዎች፣ ወላጆች አሉ፣ ልጆች አሉ። ስለዚህ ልጆችም ሳይኖሩ ወላጆችም ብቻ ቢሆኑ ሰው ቤቱን ለመስራት መስማማት አለበት። በዛ ቤት ውስጥ ያሉ ነዋሪዎች አንድ የሚስማሙበት ነገር አላቸው። በተለይ ወላጆች፣ ባልና ሚስት። እንግዲህ አሁን ይሄ በትዳር ውስጥ ያለ ትምህርት ነው እና ፎከሳችን ጋብቻን ማዕከል ያደረገ ነው። ስለዚህ በጋብቻ ውስጥ ሰዎች ባል ወንድና ሴት ተጋብተው አብረው ሲኖሩ እንዴት ነው መኖር ያለባቸው? ቤታቸው እንዴት ነው የሚሰሩት? እንደ እግዚአብሔር ቃል
ለመስራት ቤታቸውን ለመስራት ሲነሱ ከእግዚአብሔር ቃል ምንድን ነው መማር ያለብን የሚለውን ነገር ነው ዛሬ የምናነሳው። ስለዚህ በሁለት ነገር ሊስማሙ ይገባቸዋል። አንደኛ ቤቱ ለመስራት ሰማያዊ መርህ አለው። መርሁ ምንድን ነው? ያንን መርህ ማወቅ አለብን። በዛ መርህ ላይ መስማማት መቻል አለብን ቤታችንን ለመስራት ማለት ነው። ያ ብቻም አይደለም፣ ደግሞ ቤት ለመስራት ስንነሳ የተሰጠን ስራ አለ ማለት ኮሚሽን እንዲሆንበት የተጠራንለት ስራ አለ። በዛ ላይ መስማማት መቻል አለብን። በተለይ በእነዚህ በሁለቱ ነገሮች ላይ መስማማት አለባቸው ባልና ሚስት ወይም ደግሞ በትዳር የተያዙ ጥንዶች ቤታቸውን ለመስራት ሲነሱ በእነዚህ ሁለት ነገሮች ላይ ስምምነት ያስፈልጋል። በመርሁ ላይና በተሰጣቸው የስራ ኃላፊነት ወይም ደግሞ ኮሚሽንድ በሆኑበት ጉዳይ ላይ መስማማት መቻል አለባቸው። ባል የተጠራበት የራሱ የሆነ ስራ አለው፣ የሚጠየቅበት በአደራ የተቀበለው ስራ አለው። ሚስትም ደግሞ ከጌታ የተቀበለችው በአደራ እጇ ላይ ያለ ልትሰራ የሚጠበቅባት ስራ አለ። ስለዚህ ይሄን ለመስራት ደግሞ ያስፈልጋል፣ መርህ ያስፈልጋል። ስለዚህ መርሆንና ምንድነው ኮሚሽን የተደረጉበት ነገር የሚለውን ነገር ነው ዛሬ የምናነሳው። ምክንያቱም የእግዚአብሔር ቃል ሲናገር ባልና ሚስት ባል እናትና አባቱን ይተዋል፣ ከሚስቱ ጋር ይጣበቃል፣ አንድ ስጋ ይሆናሉ ካለ በኋላ እዛ ዘፍጥረት ምዕራፍ 2 ቁጥር 24 እና 25 ላይ አንድ ስጋ ይሆናሉ ካለ በኋላ ራቁታቸውን ነበሩ ግን አይተፋፈሩም ይላል። ስለዚህ አይተፋፈሩም ሲል አንዱ ሌላውን ይቀበላል። there is no shame ማለት ነው። ሀፍረት የለም። አንዱ ሌላውን ይቀበለዋል፣ ሁለንተናውን ማለት ነው። እዛ ክፍል ላይ ምንድን ነው አንድ ስጋ ይሆናሉ የሚል ነገር አለ። ባልና ሚስት አንድ ናቸው፣ አንድ ስጋ ናቸው። በባልና ሚስት መካከል የበላይ የበታች የለም። ግን የተለያዩበት ነገር ደግሞ አላቸው። ግብር ለምሳሌ በስላሴ መካከል በአብ በወልድ በመንፈስ ቅዱስ መካከል አንድነት አለ፣ እኩልነት አለ። አንዱ ከሌላው አይበላለጥም። ነገር ግን አብ ወልድና መንፈስ ቅዱስን ግን ለየብቻቸው ያስቀመጣቸው ነገር ግን ምንድን ነው? ግብር ነው፣ ስራ ነው። ዳይቨርሲቲ የሰጣቸው ማለት ነው። በባልና ሚስት መካከል እንደዛው ነው። በእግዚአብሔር መልክ ተፈጠርን ሲል መልኩ የሰጠን ሶስት ነገር ምንድን ነው? እኩልነት አለ፣ አንድነት አለ፣ የስራ ክፍፍል አለ፣ ወይም ደግሞ ዳይቨርሲቲ አለ። ስለዚህ ያንን ዳይቨርሲቲ መጠበቅ አለብን ማለት ነው። ባል የራሱ የሆነ የስራ ድርሻ አለው፣ ሚስት የራሷ የሆነ የስራ ድርሻ ያላት። ያንን የስራ ድርሻ ደግሞ የስራ ኃላፊነት የተጠራንበትን በአደራ የተሰጠንን ያንን ስራ ደግሞ በመርህ ነው የምንሰራው። በየትኛው መርህ? በሰማያዊ መርህ፣ በእግዚአብሔር ቃል ላይ ባለ መርህ ነው የምንሰራው። ስለዚህ በዚህ ሀሳብ ላይ ባልና ሚስት ምን መሆን አለባቸው? መስማማት መቻል አለባቸው። አንድ ሀሳብ ሊኖራቸው ይገባል። አንድ ልብ ሊኖራቸው ይገባል። በመርሆ ላይ ሳይስማሙ በተጠሩበት የስራ ድርሻ ኃላፊነት ላይ ካልተስማሙ ቤትን እንዴት ይሰራሉ? ቤትን የሚሰራው እግዚአብሔር ነው። አዎ እግዚአብሔር ነው። ሲሰራ ግን በመርህ ነው፣ በመርህ ነው የሚሰራው። ስለዚህ መርሆችንና ኃላፊነታችንን በዝርዝር ሀሳብ አልገባም። ወደፊት ምናልባት ረዘም ያለ ቪዲዮ መጫን በምችልበት ሰዓት ላይ ያን ጊዜ በስፋት እንሄድባቸዋለን። ያ ግን ያንን ሰዓት ግን ዩቲዩብ እስኪሰጠኝ ድረስ ግን እንዲህ ባለ መልኩ ብዙ ቪወርስ መኖር አለበት፣ ሰብስክሪፕሽን መኖር አለበት እና ይሄን ቪዲዮ የምታዩ ደግሞ ማየት ብቻ ሳይሆን ካያችሁ በኋላ ከጠቀማችሁ የረባ ነገር ለህይወታችሁ ለቤታችሁ የሚጠቅም ነገር ካገኛችሁበት ሰብስክራይብ ማድረጋችሁን ደግሞ እንዳትረሱ። ጌታ ይባርካችሁ። ስለዚህ አሁን ወደ መርሆዎቹ ልምጣ። ቢያንስ 10 መርሆዎች አሉት ቤትን ለመስራት ባልና ሚስት ሊስማሙበት ሊግባቡበት፣ አንድ ሀሳብ አንድ ልብ ሊይዙበት የተገባቸው 10 መርሆዎች አሉ እንደ እግዚአብሔር ቃል ማለት ነው።
አንደኛ ተግባቦት፣ በጣም ግልጽ የሆነ ተግባቦት በመካከላቸው ሊኖር ይገባል። ይሄ አንዱ መርህ ነው። ግልጸኝነት ሳይኖር አብሮ መስራት አይቻልም። ስለዚህ ተግባቦታችን ግልጸኝነት ያለበት መሆን አለበት። ምንም የተሸፈነ የተደበቀ ነገር የለውም ማለት ነው። ሁለተኛ ደግሞ አመለካከታችን የተለያየ አመለካከት ሊኖረን ይችላል። መቼስ አንድ አይነት አመለካከት አለን ማለት አንችልም። የተለያየ አመለካከት ሊኖረን ይችላል። ግን በሁለቱ መካከል ግን እንደ መርህ ሊጠቀሙበት የሚገባው ነገር ግን ምንድን ነው? አንዱ የሌላውን አመለካከት መረዳትና ማክበር መቻል አለበት። አንዳንድ ስህተት ያላቸው መልከታዎች እንኳን ቢሆኑ በሂደት ነው፣ ረጋ ብሎ ግልጸኝነት፣ ጤናማ የሆነ ግንኙነት ባለበት ንግግር ወይም ደግሞ ተግባቦት በማድረግ ነው መፈታት የሚችሉት። ስለዚህ መረዳት መቻል፣ ምንድነው አመለካከቷ፣ ምንድነው አመለካከቱ፣ አመለካከታቸውን አንዱ የሌላውን ምልከታ ሊረዳ ይገባዋል። ለመረዳት ጥረት ማድረግ አለብን ማለት ነው። ሶስተኛ ላለመፍረድ ወይም ደግሞ ፈራጅ ላለመሆን ጥረት ማድረግ አለብን። ፈራጅ ብዙን ጊዜ ፈራጆች ነን አይደለ? ግን መጣር አለብን ላለመፍረድ፣ ፈራጅ ላለመሆን፣ ጀጅመንታል ላለመሆን ሁል ጊዜ ጥረት ማድረግ አለ። ፈራጅነት ካለ ስራ አይሰራም፣ ቤት አይሰራም። ፈራጅነት ማለት መኮነን ነው። እኔ ከአንተ እሻላለሁ ነው፣ ከአንተ የተሻለ ነገር አመጣለሁ ነው፣ ከአንቺ የተሻለ ነገር አደርጋለሁ ማለት ነው። ያ ፈራጅነት ነው። ከእንዲህ አይነት ነገር ሁለቱ ጥንዶች መራቅ መቻል አለባቸው ማለት ነው። አራተኛው ነገር ሁኔታዎችን ግልጽልጽ አድርጎ ማስቀመጥ፣ ውስብስብ ባለመልኩ ሳይሆን ግልጥልጥ ባለመልኩ ሁኔታዎችን መመልከት መቻል። ጀስት ኦፕን አድርገን ጠረጴዛው ላይ እናመጣና ምንድን ነው ይሄ ነገር፣ ይሄን ነገር አልተረዳሁትም፣ ይሄን ስትል ምን ማለትህ ነው፣ ይሄን ስትይ ምን ማለትሽ ነው የሚለውን ነገር መልመድ መቻል አለብን። አምስተኛ ይቅር ማለትና ይቅርታን መቀበል መቻል። አንዳንድ ሰው ይቅር ብያለሁ ይላል፣ ግን ይቅርታ ለመቀበል ደግሞ ይከብደዋል። አንዳንዱ ደግሞ ይቅርታን ከሰው ይፈልጋል፣ ይቅርታ እሱ ግን አይሰጥም። ግን በእግዚአብሔር ቤት ያሉ ጥንዶች ግን ይቅር መባባልን መልመድ መቻል አለብን። ይቅር መባባል፣ ይቅርታን መቀበል፣ ይቅር ማለትና መርሳት ማለት አንድ ነገር ከውስጣችን ላይወጣ ይችላል፣ ላንረሳው እንችላለን። መልከታችንን ግን ታድሶ ውስጥ መግባት መቻል ግን አለበት። ነጮች ይላሉ ፎርጊቭ ኤንድ ፎርጌት ይላሉ። ፎርጊቭ ኤንድ ፎርጌት። አንድ ሰው ይቅር አለ ማለት ሁኔታውን ረሳ ማለት ነው አይደለም። ሁኔታውን እንኳን አንረሳውም፣ ግን የአመለካከት ለውጥ ግን እናመጣለን። የአመለካከት ለውጥ ባንረሳውም የአመለካከት ታድሶ አቲቲዩዳችን ሪስቶርድ መሆን አለበት ማለት ነው። ስድስተኛው አንድ የጋራ ሜዳ መኖር አለበት። ኮመን ግራውንድ ሊኖረን ይገባል። በሁሉ ነገር ተጋጭተን በሁሉ ነገር በቃ ስምምነት ጠፍቶ አይሆንም። ጀስት ኮመን ግራውንድ። አንድ የሆነ ኮመን ግራውንድ ካለን እዛ የጋራ ሜዳ ላይ ሆነን ብዙ ነገር መነጋገርና ያልተግባባንባቸውን ነገሮች መፍታት እንችላለን። ሁል ጊዜ ኮመን ግራውንድን መፈለግ፣ አንድን ነገር አንጥተን አብሮን ከሚኖረው ሰው ጋር በዚህ ጉዳይ ላይ በቃ ይሄ መሆን አለበት ከማለታችን በፊት እስቲ ቆይ ጠረጴዛ ዙሪያ ሻይ ቡና እያል የተሳሳቅን ኮመን ግራውንዳችንን በማንጣት ከዛ ወደ ዋናው ነገር በጥበብ እንገባለን ማለት ነው። የእግዚአብሔር መንፈስ ደግሞ ይረዳናል ማለት ነው ለዛ። ሌላው ሰባተኛው ነገር ምንድን ነው? መልካም ነገሮችን መቀበል፣ ማድነቅ፣ አፕሪሼት ማድረግ መልመድ። ስለዚህ ሁል ጊዜ መልካም የሆነውን ነገር ዌልካም ማለት መቀበል መቻል። ሁሉ ነገር ገፍቶ አይቻልም ማለት ነው። አንዳንድ ነገሮች ባይመቹንም ነገር ግን መልካም ሆኖ እስካሉ ድረስ መቀበል መቻል አለብን ማለት ነው። ስምንተኛውና ዋናው ነገር ደግሞ ምንድን ነው?
ሁል ጊዜ አንድ ነን ማለት ተመሳሳይ ነን ማለት አይደለም ይላሉ ሰዎች። እውነት ነው። ልዩነት ይኖረናል። ልዩነታችን ላይ ሁል ጊዜ መስራት መቻል አለብን። ልዩነታችን ላይ መስራት መቻል አለብን። ልዩነት አለ፣ ኖርማሊ አለ። በየትኛውም የትዳር ግንኙነት ውስጥ ልዩነቶች አሉ። ዋናው ነገር ግን ምንድነው? በልዩነታችን ላይ መስራት መቻል። በልዩነታችን ላይ መስራት መቻል። ያን ጊዜ ልዩነቶችን ባናጠፋቸው እንኳን እያጠበብናቸው እንመጣለን። 9ኛው በግንኙነታችን ውስጥ ሁል ጊዜ ጥረት ማድረግ። ግንኙነት ከትላንት ዛሬ፣ ከዛሬ ነገ ሞር እየጠበቀ እንዲመጣ፣ ያለን ኢንቲሜሲ ሞር እየተሻሻለ እንዲመጣ በጣም በጣም ጥረት ማድረግ መቻል አለብን። በዚህ መስማማት አለባቸው። 10ኛውና የመጨረሻው ማነሳው ባልና ሚስት አብረው ሲኖሩ ሊስማሙባቸው ከሚገባቸው መርሆች ውስጥ 10ኛው ምንድን ነው? ጋብቻ የሰጥቶ መካፈል ነው። የሰጥቶ መካፈል ሂደት ነው። ይህ ደግሞ ይሄ ኮምፓኒየንሺፕ የምንለው ማለት ነው። ጊቭ ኤንድ ቴክ ሳይሆን ጊቭ ኤንድ ሼር ነው። አንዳንድ ሰዎች ጊቭ ኤንድ ኬር ነው ብቻ እንደዛ ሳይሆን ጋብቻ ውስጥ ያለው ነገር ምንድን ነው? መስጠትና መካፈል ነው። ባል ያለውን ያመጣል፣ ሚስት ያላትን ታመጣለች፣ ያላቸውን ያመጣሉ አንድ ላይ፣ ከዛ አብረው ይካፈሉታል። ይሄ ነው ኮምፓኒየንሺፕ ማለት። በጋብቻ ውስጥ ይሄ ዋና ነገር ነው ማለት። ስለዚህ ባልና ሚስት በዚህ ሀሳብ ላይ በእነዚህ በ10ሩም ሀሳብ ላይ ሊስማሙ ይገባቸዋል ማለት ነው። እንግዲህ ወደፊት እነዚህ ዝርዝር ሀሳብ ውስጥ ልንገባ እንችል ይሆናል እግዚአብሔር ከፈቀደ ማለት ነው። ፈጠን ብዬ እንትን ተናግሬ ልጨርስ። ተልኳችን ላይ ልምጣ። ምንድነው ኮሚሽን የሆንኩበት ነገር? ከእግዚአብሔር የተቀበልኩት ባላደራነት ምንድን ነው? ምንድነው ከኔ የሚጠበቀው ነገር? ምንድነው ማድረግ ያለብኝ ነገር ስንል፣ አንደኛ እንግዲህ ክርስቲያናዊ አውድ ነው ያለን። ስለ ጋብቻ ነው የምናወራው። መጽሐፍ ቅዱስን ማዕከል ያደረገ ጋብቻ ነው እየተነጋገርን ያለ ነው። ስለዚህ አማኞች በእግዚአብሔር ቤት ሲኖሩ፣ በተለይ በጋብቻ ተጣምረው ሲኖሩ፣ በትዳር ሲኖሩ ኃላፊነታቸውን ማወቅ መቻል አለባቸው። ይህና ባለቤቴ ብዙ ዓመት ኖረናል። የራሳችን ኃላፊነት አለን። ድርሻችንን ማወቅ መቻል አለብን። ለምሳሌ ያህል ሁል ጊዜ በጋብቻ ውስጥ ያለን ጥንዶች ልንዋደድና አንዳችን ለሌላችን ጥንቃቄ ልናደርግ የሚገባን ከእግዚአብሔር ቃል አንጻር ነው። መርሃችን የእግዚአብሔር ቃል ነው። እግዚአብሔር ቃል ውደድ ሲል እንዴት ነው የምወደው? አክብሪው ሲል እንዴት ነው የምታከብረው? አንዳንዶቹ ሴቶች ምን ይላሉ? እንዴት አድርጌ ነው ማከብረው? አይወደኝም። ባልዮ ደግሞ ምን ይላል? እንዴት አድርጌ ነው መውደድ? አታከብረኝም ይላል። ምን ማለት ነው? መውደድ ማለት ምን ማለት ነው? ማክበር ማለት ምን ማለት ነው? ይህንን ሀሳብ ወደፊት በጣም አትኩሮት ሰጠን እንነጋገርበታለን። ሁለተኛው ነገር ሁል ጊዜ ግባችን የእግዚአብሔርን እቅድ ማዕከል ያደረገ መሆን አለብን። ባል ግብ ይኖረዋል፣ ሚስት ግብ ይኖራታል። የባልም የሚስትም ግብ ግን ከምን አንጻር ነው መቀመጥ ያለበት? ከእግዚአብሔር እቅድ ከእግዚአብሔር ዓላማ አንጻር ነው። እግዚአብሔር ጋብቻን ሲሰራና ሲሰጠን ከዓላማ ጋር ነው፣ ከግብ ጋር ነው። ስለዚህ ግብ አድርገን ያስቀመጥነው ነገር እግዚአብሔር ለጋብቻ ካለው ዓላማና እቅድ ጋር መጣላት የለበትም። ስለዚህ ግባችን ከእግዚአብሔር እቅድ እግዚአብሔር ለጋብቻ ካለው እቅድና ዓላማ ጋር ተስማምቶ ታርቆ አብሮ የሚሄድ መሆን አለበት። ሌላው ሁል ጊዜ እኔ በቤቴ ውስጥ ተማሪ ነኝ፣ አስተማሪ፣ በቤቴ ውስጥ ተማሪ ነኝ፣ አስተማሪ። ወገኖቼ በቤታችን ውስጥ ስንኖር ተማሪዎች ነን። ከጋብቻ የበለጠ ምንም አይነት ትምህርት ቤት የለም። ጋብቻ ትልቅ ትምህርት ቤት ነው። ስለዚህ ትምህርት ቤት ደግሞ ተማሪዎች ወደዛ ትምህርት ቤት ሲሄዱ ምን ለመሆን ነው? ለመማር ነው። አስተማሪያችን ማን ነው? መንፈስ ቅዱስ ነው። ከምን? ከእግዚአብሔር ቃል። ስለዚህ ሁላችንም በቤታችን ውስጥ ምንድን ነን? ተማሪዎች ነን፣ ተማሪ ነን።
አንዱ የተሰጠን ኮሚሽን የተደረግንበት ነገር በቤታችን ውስጥ ምንድን ነው? እኔ ተማሪ ነኝ። ሌላው ስነ ምግባር፣ ይሄ ሞራል ቫሉ የምንላቸው ክርስቲያን ኢቲክስ የምንላቸው ነገሮች ኃላፊነታችን ናቸው። የመጨረሻው እንደ አማኝ ጋብቻ ወይም ደግሞ ቤታችን የአምልኮ ስፍራ ነው። አምልኮ ቤት ውስጥ ነው ያለው። ሰው ቤቱ እግዚአብሔርን ሳያመልክ ቤተ ክርስቲያን ሄዱ ሊያመልክ አይችልም። ቤታችን ውስጥ እግዚአብሔርን ማምለክ መቻል አለብን። ምክንያቱም ጋብቻ የአምልኮ ስፍራ ነው። ጋብቻ የአምልኮ ስፍራ ነው። ይሄንንም ሀሳብ ወደፊት ምናልባት ሰፋ አድርገን እናየዋለን። አምልኮ እንደ እግዚአብሔር ቃል በትዳር ውስጥ እንዴት ነው መታየት ያለበት የሚለውን ነገር ለማየት እንሞክራለን። እንግዲህ ይሄን ያህል ሀሳብ ዛሬ ከተለዋወጥን ክብር ለእግዚአብሔር ይሆን። በቀጣይ ደግሞ እንደዚሁ ብቅ እያልኩኝ አንዳንድ ነገር ሼር አድርጋችኋለሁ። እንግዲህ ወደፊት ጌታ ቢፈቅድና ብንኖር ይሄ ቤተሰብ የሚለው ቤታችንን እንስራ፣ ቤተሰብ በቅንፍ ውስጥ ቤታችንን እንስራ የሚለው የዩቲዩብ ቻናል ስለ ጋብቻ ብቻ የምንነጋገርበት ነው። ስለ ልጆች የምንናገርበት ነው። ስለ ቤተሰብ የምናወራበት ነው፣ የምንጨዋወትበት ነው፣ የምንሰራበት ነው እና እንግዲህ ሀሳቡን ሰፋ እያደረግነው እንድንሄድ አሁን ደግሜ የምላችሁ ነገር ምንድን ነው? በዩቲዩብ ላይቭ መግባት እንድችል የግድ በቂ የሆነ ተመልካቾች መኖር አለባቸው፣ ሰብስክሪፕሽን መኖር አለበት እና ያንን ማድረጋችሁ እንዳትረሱ። ጌታ ብርክ ያርጋችሁ። ጊዜ ሰጥታችሁ ስላዳመጣችሁኝ እግዚአብሔርን አመሰግናለሁ። ጌታ ደግሞ ትዳራችሁን ይባርክ፣ ኑሯችሁን ይባርክ፣ ልጆቻችሁን ይባርክ። ተባርካችሁ ለበረከቱ ጋብቻችሁ እግዚአብሔር እንዳቀደለት እንደዛ እንድትኖሩ ጸጋ ያብዛላችሁ። መልካም ቀን። ተባረኩ።